ለኢስላም ጠበቃ መሆን አለበት። ወላሂ ቢላሂ ነው የምላችሁ። እኔ በህይወት ያልተፈተንኩ እናንተም አልተፈተናችሁ። ምክንያቱም የሰሃቦችን ታሪክ ስናይ ዞር ብለን ያለፈውን ታሪክ ስናይ ስለ ኢስላም ስናይ የእኛ ህይወት ትንሽ እንደሆነ ይገባል። እኛ ዱዓ ማድረግ ያለብን ቢያንስ እንኳን በትንሹ አላህ ፈትኖ ጀነተል ፊርደውስን እንዲወፍቀን። ዛሬ ላይ ለእኛ ፈተና ማለት ወይም ደግሞ ኢስላም ውስጥ ገብቼ የተፈተንኩኝ ማለት ተሱ ነው። ወላሂ ማንም ሰው ሲሰልም ለማንም ብሎ አይደለም። ሂዳያ የሰለመችው ያተረፈችው ማንን ነው? ሂዳያ ነው አይደለ? ራሴን ያተረፍኩት እኔ ብከፍር የምጎዳው ሆነ የማከስረው ራሴን ብቻ ነው። እኛ ስለሰለምን እስልምና ከፍ አይልም። እኛ ስለከፈርን እስልምና ዝቅ አይልም። እስልምና የተብቃቃና የጸዳ ሃይማኖት አልሐምዱሊላህ። አላህ ደግሞ እንድናገኘው አድርጎናል አይደል? አላህ በሸሃዳችን የምንሞት ያድርገው። ይህ መሰባሰቢያችን ቀላል ነገር አይደለም። ዛሬ አልሐምዱሊላህ በብዙ ጥረት በብዙ ድካም አንድ ብለን ጀምረናል። አላህ ኸቲማውንም አላህ ያሳመረው። ወላሂ ግን አደራ የምላችሁ ሰለምቴ ማለት ከሙስሊሙ ማህበረሰብ በበለጠ እስልምና ላይ ሊጠነክር ወላሂ ነው የምላችሁ ዳዕዋ ላይ ሊነሳ የሚገባው ሰለምቴው ማህበረሰብ ነው።